Hello champions here. በመጀመሪያ የዩቲዩብ ቪዲዮ ተከስተናል። ስለ ኒውትሪሽን፣ ስለ ኤክሰርሳይዝ፣ ባዲ ቢልዲንግ፣ ላይፍ ስታይል ትምህርቶችን ታገኛላችሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ተከታተሉን። ይመቻችሁ። ሄሎ ቻምፕስ ሂር። ዛሬ የምንሰራው 3 የቼስት እንቅስቃሴና 2 የባይሴፕስ እንቅስቃሴ፣ 1 የሾልደር እንቅስቃሴ እንሰራለን። 3 የቼስት እንቅስቃሴ የምንሰራው ፔክ ዴክ ፍላይ፣ ኢንክላይን ቼስት ፕሬስ ዳምቤል እና ኬብል ፍሮም ሎው ቱ ሃይ ፎር ሎወር ቼስት ፍላይ እንሰራለን። ከዛ በመቀጠል ደግሞ ላተራል ሬዝ ለሾልደር አንድ እንቅስቃሴ ነው የምንሰራው። ላተራል ሬዝ ዊዝ ዳምቤል ኦር ደግሞ ዊዝ ማሽን ካለ በሱ እንሰራለን ማለት ነው። ዛሬ አልፋ ፊትነስ ሴንተር ነው ያለነው። በመቀጠል ደግሞ ያው ከሁለቱም እንቅስቃሴዎች በፊት ደግሞ ወደ መጀመሪያ ሁሌም መርሳት የሌለብን ነገር ኤቭሪ አዘር ዴይ ኦር ደግሞ ኤቭሪ ዴይ ብንሰራም ምንም ጉዳት የለውም። የካፍ መስላችንን አንድ እንቅስቃሴ በሳምንት ብንሰራው እመክራችኋለሁ፣ ካፋችሁን ለመለወጥ ለማሳደግ የምትፈልጉ ሰዎች ከሆናችሁ። እናም ከዚህ በመቀጠል ደግሞ የባይሴፕስ እንቅስቃሴ የምንሰራው ፕሪቸር ከርል እና ሃመር ከርል ነው የምንሰራው። ጀስት ሃመር ከርልን ፕሪቸር ከርልን ስንሰራ ፕሪቸር ከርል ጀስት ብዙ ጊዜ ይሄ ባይሴፕሳችን ፒካችን ሞር ከፍ ብሎ እንዲታይና ሞር ዲቴይል ስትሬችን አድርጎ በደንብ ስለሚያሰራልን፣ ፕላስ ደግሞ ሃመር ከርል ቱዲ ሉክስ እንዲኖረው ያደርጋል። ባይሴፕሳችንን በደንብ ሞልቶ እንዲታይ ያደርግልናል። ከጎን ያለው የባይሴፕስ ብራኪያሊሳችንን ስለሚያሳድግልን ሁለቱን ኤክሰርሳይዝ የምንሰራው ለዛሬ። ከዚህ በፊትም ስለሰራሁኝ ድጋሚ ነው የምሰራው ማለት ነው። በሳምንት 2 ቀን እያንዳንዱ መስል ጡንቻዬን የማሰራው። እናም ዛሬ የሚጀምረው ከካፍ ኤክሰርሳይዝ ነው። ካፍ ስንሰራ ጀስት ኪሎውን እየጨመርን ፕሮግሬሲቭ ኦቨርሎድ እያደረገን ነው የምንሰራው። በዚሁ ኪሎ ጀምራለሁ። መጀመሪያ አንድ ስታንድ ነው የምሰራው ማለት ነው። የመጀመሪያው ስታንድ ብቻ ነው። ረፍት አድርግና ደግሞዋለሁ። ትንሽ ኪሎ ጨምርና አሁን የመጀመሪያውን ሴት 15 ሰርቻለሁ። እጨምረውና አሁንም ደግሞ ከ10 እስከ 12 እሰራለሁ። እያደረኩኝ 3 ሴት ነው የምሰራው ማለት ነውና እናንተም ደግሞ ቤታችሁ ኦር ደግሞ በጂማችሁ ማሽን ካለ ይሄንን ስሩ። ከሌለም ደግሞ በስታንዲንግ ካፍ ሬዝ ቤት ውስጥ ሆናችሁ መስራት ትችላላችሁ። ጀስት ኖርማል ጣውላም ሆነ ኤኒቲንግ አድርጋችሁ ከፍታውን ብቻ በመጠቀም እዚህ ጋር ስትሬች በማድረግ ማሰራት ትችላላችሁ በባዲ ዌይት። ሞር ደግሞ ጫና እንዲኖር ዘንበል ብለን በአንድ እግር ብናደርገው ደግሞ በደንብ ጫና ይኖረዋል በሁለት እግር ከምንሰራው የተሻለ ማለት ነውና በዚህ መስራት ትችላላችሁ። ፕላስ ደግሞ ከተመቻችሁም ስሚዝ ማሽን ላይ መስራት እንችላለን። በጣም ቀላል ነው። ሁለተኛው ሴት 12 ሰርቻለሁ። አሁን አንድ ሴት ደግምና ወደ ኔክስት ኤክሰርሳይዝ ገባለሁ ማለት ነው። ሁለቱንም ነው በአንድ የሚያሰራው። ካፍ ስታንዲንግ ካፍ ስንሰራ ሁለቱንም እነዚህን በደንብ ያሳድግልናል። የኢስት አፍሪካን ሌግ ቀጫጫ ነው እያተባለ ብዙ ጊዜ ይታማል እና it's a matter of time። ብዙ ጊዜ ጠንክራችሁ ወጥራችሁ ከሰራችሁት ለውጥ የማታመጡት መስል የለም። ጊዜ ይፈልጋል። ሁሉም ሰው ላይ ተመሳሳይ አይነት ውጤት ለውጥ ላይ ያመጣ ይችላል። በተመሳሳይ አሁን ለአንዳንዱ በአጭር ጊዜ ውስጥ ለውጥ ሊያመጣ ይችላል፣ አንዳንዱ ደግሞ ጊዜ ሊፈጅ ይችላል እና ሁሌም ፔሸንት መሆን ነው ያለባችሁ። ሁላችሁ የምትፈልጉትን ለውጥ እስክታመጡ ድረስ ለውጡ መጣም አልመጣም አለማቆም ነው፣ መስራት ነው። Even when you feel low, you can still go. Even when you feel slow, you can still go. Even when there's no hope, you can still go. I never answer to no, man, I still go. Go, 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 go. እና ከዚህ በመቀጠል ወደ ቼስት ወርክአውት ነው የምንሄደው ማለት ነው። እና ላይ ነው ያለው የቼስቱ እንትን ፔክ ፍላይ ማሽኑ። ወደዛ እንሄዳለን። The best gym in Addis. But even that could change, you could flip the gray matter
matter like some batter in your brain. That's why I say, fake it till you make it A. And if you play that game, then you just might make a change. Rearrange all the bad to okay. የመጀመሪያ ኤክሰርሳይሳችንን የቼስት የምንሰራው ከፔክ ዴክ ፍላይ ነው። ከፔክ ዴክ ፍላይ ስንጀምር ያስጀመርኩበት ምክንያት ምንድነው? የቼስት አሁን ለምሳሌ በፕሬስ ሙቭመንት መጀመር ከሆነ ትራይሴፕስን እንዳይደክም ሞር ቼስት ላይ ብለድ ፍሎ እንዲኖር ብለድ ፓምፕ እንዲያደርግ ቼስት ላይ እንዲመጣ ፍሎ ወደ ቼስት እንዲመጣ ነው። መጀመሪያ በሱ ጀምርና ከዛን ወደ ፕሬስ እገባለሁ ማለት ወደዛ ስገባ ወደ ትራይሴፕስ ላይ የሚኖረው ኤንጌጅመንት እየቀነሰ ነው የሚሄደው ከዚህኛው ከጀመርኩ ማለት ነውና ስቴፕ ባይ ስቴፕ እንገባለን። እና እዚህ ጋር ስንሰራ ደግሞ አንድ ቲፕ ልንገራችሁ። ብዙ ጊዜ ዌይቱን አብዝተን ስንሰራ ቼስታችንን እንዲያደርግን የምንሰራ ከሆነ ምንም አይነት ኤንጌጅመንት ደረታችን ላይ አይኖርም። የተወሰነ ሊኖር ይችላል፣ ነገር ግን ምንድነው ፍሮንት ዴልታችንን ነው ቀጥታ የሚያገኘው ማለት ስዊች ያደርጋል ወደ ፍሮንት ዴልታችን እና ያ እንዳይሆን ከደረታችን ቀና በማለት ሰውነታችን ልጥፍ እዛው አድርገን ስትሬት ነው የምናመጣው አርማችንን ማለት ስላይትሊ ቤንድ እናደርጋለን። ሞር ስትሬቺንግ ላይ ነው ፎከስ አድርገን የምንሰራው። ፓምፑ እየጀመረ ነው። አሁን 12 ነው የሰራሁት፣ ያሁኑን 15 12። ይሄንንም ትንሽ ኪሎ ጨምሬያለሁ ቢያንስ እስከ 10 እስከ 12 ባለው ገባለሁ ማለት ነው። ዘ ቻምፕ የመጀመሪያው ሴት ይመስላል። ከዚህ በመቀጠል ደግሞ ታች እንወርድና ኢንክላይን ቼስት ፕሬስ በዚህ ዳምቤል ዊዝ ፐርፌክት ፎርም አሳያችኋለሁ። የሚቀጥለውን ታች እንወርዳለን። ትንሽ ረፍት ማድረግ አለብን። የመጀመሪያ ወርክአውት የማደርገው ጀስት ፕሬስ አደርግ እሺ፣ ኖርማሊ ኢንክላይን ቼስት ፕሬስ አደርግ። የበደንብ ዋይድ ማድረግ የለብኝም ሾልደሬን ማለት ነው። እና ዋይድ እናደርገው ሰራ ስላይትሊ ወደ ውስጥ 30 ዲግሪ ገባ አድርገን ከዚህን ወደ ላይ ፕሬስ እናደርግ። ኖርማሊ ቼስታችን ኢንክላይን አፐር ቼስታችንን የሚያሰራልን ማለት ነውና ሞር በከፈትን ቁጥር ዴልታችን ይጎዳል። ፍሮንት ዴልታችን ላይ ጫና ያመጣና ጉዳት እንትን ይላል ማለት ነው። እና ከዛ ትኩረት ማድረግ ያለብን ኢንክላይን አፐር ቼስታችን ላይ ነው። በስማ ደረቴ በጣም እንትን ብሏል። አሁን መታዘዝ ላይ ቆም ነው። ኔክስት ኬጂን ጨምርና እንገባለን። በ47 በስንት ልግባ? በአንተ ፍቃድ በመቶ በስንት ልግባ? እሺ እና ጋይስ ቅድም ያው እንዳያችሁት በፔክ ፍላይ ሙሉ የደረቴን ክፍል ፓምፕ እንዲያደርግ አድርጌ ሰርቻለሁ እና ብለድ ፍሎ በደንብ እንዲኖረው። እናም ብዙውን ጊዜ ቀጥታ ወደ ኢንክላይን ፕሬስ የገባሁት ብዙ ጊዜ ትኩረት ማድረግ ያለብን ፎከስ ማድረግ ያለብን ከደረታችን ሌላኛው ደረት ነው። አብዛኛው ሰው የማያድገውና ሞር አፐር ቼስታችን ባደገ ቁጥር
ደረታችንን ትልቅ አድርጎ የሚያሳየው አንዱ የአፐር ቼስታችን ክፍል ነውና ሎወር ቼስት የፈለገ ቢኖር አፐር ቼስት ከሌለን ደረታችን ሁሌም ፍላት ሆኖ ነው የሚታየው ማለት ነውና ያ እንዳይሆን በደንብ አፐር ቼስት ላይ ትኩረት በማድረግ በመስራት ደረታችንን ትልቅ ሆኖ እንዲታይ ማድረግ እንችላለን ማለት ነውና የመጀመሪያ ሴቲንግ ሰርቻለሁ። ሁለተኛውን እገባለሁ። አሁን ትንሽ ውሃ ላስት አንድ ሴት ይቀረኛል። የመጀመሪያውን ሴት በ50 ከቻልኩ አሁን 8 ነበር አሰራው 6 5 ልሰራ ይችላል። ግን ከ6 እና ከዛ በላይ ለመስራት ታግዘኛለህ? እሺ አንሳ በለሽ። ምን አለ? ካፌ ነው? አይ ሶሻል ነው። እግር ናቹራል ነው አለች። ንገረች። ሶሻል ተብሎ ናቹራል አይደለም። ሶሻል ሰርቶ ነው። ላስት ሴት with 50 kg። ቀጣይ ወደ 60 እንገባለን። እግሬን በቱታ ነው የምታየው። ገለበጥ ነው። ተርፏል። የቺክ እግር ነው አይደል? ይሄ የኔ በዚህ ተደምኩኝ። ግን እግርሽ በጣም ነው የሚያምረው። እውነት አሰርተሽው ነው? ያምራል። በእውነት በጣም ነው የሚያምረው። በጣም ነው የምትሰራው እግዚአብሔርን። ቀጣይ ከሷ ጋር የሆነ ቀን እንገባለን እና የመጨረሻ ሴት ይሄኛው የቤንች ፕሬስ አስሬ ነው ነስሬ ምርጥ ስፖርት እና ጋይስ እያንዳንዱ የደረታችንን ክፍል የምናሰራበትን እንቅስቃሴ ነው እየሰራን ያለ ነው። ሚድ ቼስታችንን በፍላይ እያንዳንዱ ፓርት በርን እንዲያደርግ ሰርተናል። በደንብ እንዲሟሟቅ አድርገናል። ፕላስም ደግሞ ሰርተንበታል። ለመቀጠል ደግሞ የላኛውን የደረታችንን ክፍል ከላይ ያለውን የደረታችን ክፍል የምናሰራበትን ሰርተናል። በመቀጠል ደግሞ የታችኛውን የደረታችንን ክፍል ደግሞ የሚያሰራውን በኬብል ከነ ፎርሙ አሳያችኋለሁ ማለት ነው። እና እስቲ አይ ቲንክ ዌይቱ በቂ ይመስለኛል። መጀመሪያ እዚሁ ያለን ሳብ እናደርጋለን ወደ ራሳችን። እዛው ገባ እንልና ትንሽ ብቻ ዘንበል እንላለን በቻልነው መጠን ያ ትከሻችን ላይ ጫና እንዳይኖር። ከዛ እጃችንን በደንብ ከፈት በማድረግ ዘርጋ ማድረግ አለብን ማለት ነው። ትንሽ ዌይቱ በዝቶብኛል። ትኩረት ማድረግ ያለብን ፎርማችን ላይ ነው። አብዛኛውን ጊዜ ፎርማችን ትክክል ሳይሆን ብዙ ከምንሸከም ፎርማችንን ጠብቀን ቀስ እያልን ዌይቱን ክብደቱን ብንጨምር ይሻላልና እዛ በመቀጠል ሞር ስትሬች እያደረገ ደረታችን እንዲሰራ። አሁን ምንድነው ትራይሴፕሳችን ላይ ጫና አይኖርም ማለት ነው። አሁን የሚኖረው ቀጥታ ላይ ስለሆነ እና በጣም ጥሩ ስሜት አለው። ይሄኛው እንቅስቃሴ ደረታችን ላይ ብዙ ጫና አይፈልግም። ስንሰራ ኪሎውን ተመጣጣኝ ማድረግ ነው የሚጠበቀው። በጣም ኪሎ በዝቶ እየታገልን አንስተን ፎርማችንን ስተን ስንሰራ
ትከሻችን በቀላሉ ይጎዳል። ከዛም በኋላ አፕር ባዲ ፕሬስ ሙቭመንቶችን ለመስራት ስንል ኢቨን ቼስት ለመስራት ሾልደር ለመስራት ያስቸግረናል። ከዛ ኪሎዋን በመቀነስ ቅድማ መጀመሪያ ላይ እኔ ስሰራ እንዳደረኩት ዌይቱን ስሰራ ተሰርቶልኛል፣ ግን በጣም ነው ያታገለኝ። የመጀመሪያውን ፎርም ራሱ ለማምጣት አስቸግሮኛል እና ሁለተኛውን ስሰራ በአግባቡ ሰርቻለሁ። ምንም ሳይታገለኝ ግን በደንብ አድርጎ ስሜት እንዲኖረው አድርጌ ነው የሰራሁት። ሁሌም የደረቴን ክፍል ሳሰራ የትከሻዬን የጎኑን ክፍል አሰራለሁ። የትከሻችን 3 ክፍል ነው ያለው። ሌላ ቀን በሱ ቪዲዮ እንመጣለን እና ከ3ቱ ክፍል አንደኛው ላተራል ሄድ ወይም የጎን የትከሻችን ክፍል ነውና እሷ ማሽኗ ስላለች ዛሬ በማሽኑ እንሰራለን። እዚህ አልፋ የራሷ ማሽን አለች እና ሌላ ጊዜ ደግሞ እሱን አለበለዛ ደግሞ በዳምቤልም 2 ዳምቤል ይዘን ፎርማችንን ጠብቀን ቀስ እያደረገን ዌይቱን ሳናበዛ ሞር ፎከስ ማድረግ ያለብን ቮሊዩም ላይ ኢንቴንሲቲ መኖር የለበትም። ያን ያህል ክብደት መኖር አያስፈልገውም። ይሄኛው ክፍል ጡንቻው ትንሽ ስለሆነ በቮሊዩም ነው የሚያድገው። ቮሊዩም ማለት ብዙ ቁጥር ትንሽ ኪሎ ማለት ነው እና የምናደርገው እንጀምራለን። ሌትስ ጎ በጣም ትከሻችን ላይ እጅግ በጣም ትልቅ ለውጥ አለ ሰውነታችን ላይ። በተለይ ትከሻችን የትንሿ የጎኗ ክፍል ያለችው በደንብ ነው ሰፊ አድርጎ የሚያሳየን ሰውነታችንን እና ሹጥጥ ብለን የምንታየው ብዙ ጊዜ ያው ትከሻችንን በደንብ ሳንሰራ ስቀርና አንዳንዴ ቶሎም ስለማያድግ ትዕግስት ይፈልጋል። ቀስ እያለን ሁሌም ተስፋ ሳንቆርጥ ከቻልን በሳምንት 3 ቀን የጎኗን ክፍል ለብቻ ሁሌም 1 ቀን ቼስት ስንሰራ 1 ቀን ደግሞ ሾልደር ስንሰራ ኢቭን ደግሞ አንዳንዴ ሌግ ከሰራን በኋላም እሷን መስራት እንችላለን ለብቻው። ከፈለጋችሁ ደግሞ 2 ቀን ቼስት ጋር 1 ቀን እንሰራለን፣ ሾልደር ቀን ደግሞ ሁሉንም የሾልደራችንን ክፍል በአንድ ላይ ማሰራት እንችላለን። ሬል ዴልት ወይም ደግሞ የኋለኛውን የትከሻችንን ክፍል ደግሞ ስናሰራ ባክ ምንሰራ ቀን ለብቻ እሷን መስራት ፕላስ ደግሞ ለብቻው የትከሻ ብለን ስንሰራ ደግሞ እሱንም ሶስቱንም በአንድ ላይ በማሰራት ቀስ እያለ እንዲያድግ ማድረግ እንችላለን። እና ጋይስ አሁን ደግሞ በመቀጠል የምንሰራው የእጃችንን ሁለቱንም ሾርት ሄዱንና ሎንግ ሄዱን ወይም ደግሞ የፍለፊቱን ባይሴፕሳችንን የፍለፊቱን ክፍል ጡንቻውን ነው የምናሰራው። ሾርት ሄዱ ከፊት ለፊት ያለው ሲሆን ሎንግ ሄዱ ይሄ ባይሴፕስ ብራኪያሊስ ምንላትንም እናሰራለን ዛሬ ማለት ነውና ሁለቱንም ክፍል ነው በአንዴ እንዲያገኝ አድርገን የምንሰራው። የመጀመሪያ እንቅስቃሴያችን ፕሪቸር ከርል ይሆናል።
እና አሁን የመጨረሻ እንቅስቃሴያችን የሚሆነው ሃመር ከርል ነው። ሃመር ከርል ማለት ጀስት እጃችንን በዚህ ቫሪሽን አድርገን ስንሰራ ከጎን ስናየው ጀስት 2D ሉክስ እንዲኖረው ያደርጋል እጃችንን እና በጣም ሙልት ብሎ ልክ እንደ ትራይሴፕሳችን ሁላ ባይሴፕሳችን ላይ ጥሩ ሉክስ እንዲኖረው የሚያደርገው ሃመር ከርል ስንሰራ ባይሴፕስ ብራኪያሊስ የምትባል ክፍል አለች። ባይሴፕሳችን ማለት በትራይሴፕሳችን እና እዚህ ጋር ባለው መሀል ላይ ያለችው እሷን ነው የሚያሰራልን። ወደ እሱ እንገባለን። በመቀጠል ክብደቱንም በደንብ ኢንቴንሲቲ ያለው ክብደት መሆን አለበት። ሃመር ከርል ስንሰራ እኔ በአቅም ይልክ አንስቻለሁ ማለት ነው። Mm-hmm.